እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ ስመጣልሽ፣ ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ፣ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ፣ እኔ ገነት በጣም ነው የምፈራት። ታስፈራኛለች፣ ታስፈራራኛለች። ለህይወቴ ስለምታሰጋኝ ከአሁን በኋላ እኔ ገነት ምን ስታደርግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ። ኦኬ ገነት አዎ ህዝብ ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15,000 ህዝብ ሰምቷል። ስለምን ለምንድን ነው የምንፈራው? ማሪ ሀቢባ አሁን እኔ ከተጣለው ሰው ጋር ታነካከኝ ስለተጠየቅኩኝ ሀቢባ አንቺ ልብ ብለሽ ይሄ ተመልከች። አሁን እኔ ይሄንን ለማስመታት ከሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤቴ ድረስ ጎረምሳ ይላሉ። ያለተራው ሚውት አንስቶ የሚናገር ሰው ንቀሉ ፕሊዝ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቅላሉ። ሀቢባ በደንብ እኮ ነው የተነሱብኝ እኮ እንዲ መረዳት ያቅሻል እንዴ? የምንጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ። ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ፣ ተናገሪ። ሚውት ማብራት ብቻ አይደለም ሀቢባ፣ ስለምኔ ማናግረው ሌላ እዚህ ጋር እየተጣላሽ ሰው እኮ ሊመርጥሽ እኮ አይችልም ሀቢባ። ራሂል አንቺ ሁሉንም ነገር አፍረጥርጣሽ እውነቱን ሀቁን ተናገሪ። አለቀ በቃ። ከአንቺ የሚጠበቀው መናገር ነው። እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ነው ፊፊ ያመኛል አሳየች ሴትዮዋ ስትሄጅ ማሪ እዚህ ቤሩት ሁሉም ስኒ መገለበጥ ቤት ምናምን እንሄዳለን ያውቃል። ኖርማልም ስለሆነ ይዛይን ትሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን። ከዛ የተደረገብሽ ነገር ካለ አንሺ፣ ግዴ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋት፣ ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላረግንም። $10 ነው $20 ትሰጫታለች፣ ታነብልሻለች፣ ትውጫለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ፣ አትፈልጊም። አስነብበሽ ብቻ ነው የምትውጪው። ከዛ ገነት ራሄል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋርም ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምትቺ ሪከርድ ተደርጎ ማን ለማን ምን ሲያደርግ እንደነበረ እኔ ሀቢባን ለነፍሴ እንኳን ይዤ አላውቅም። ገነት አሰርታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይህን ነገር ታወራዋለች። እሳት ነው ያቀጣጠልኩት። ራሄል ይሄ ይጠቅምሻል ያ መዘል ከተወራ ብያለሁ። እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይሄንን ፍሬ ዛሬ ላይ ጠላት ስለሆነ የኔ ነገር ምኑም አይጥማትም። እኔ ልደግፍኝ አልችልም። ለምን በጣም ነው የምንፈላል። ፍሬ ማንም አይደግፍሽ፣ አንቺ ራስሽን ችለሽ እውነታው ነው። እንኳን አቃጠልሽው እንኳን አረግሽው ጓዴ ምን ይሰራልሻል ምናምን። የሱሱ ፀጉር ቤት እንኳን ገነት ላዘጋ ብላ ስትል እኔና ፍሬ ነበረን ገነትን ፑሽ ስናደርግ የነበረው። ዛሬ ላይ ግን ሁሉም እየተነሳ ራሄል ናት። አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ። አንደኛ፣ ሁለተኛ ከገነት ጋር ሴትዮዋ ቤት እንሄዳለን። እኔም ሰው ስላሳየኝ ይዣት ሄጃለሁ። እኔ ግን ሴት ገነት ራሷ ትመሰክራለች። እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም። አንድ ወንድ አላት፣ ሀብታም ወንድ፣ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች። አንደኛው ደግሞ የምትወደው አለ። ገነት 5 አይነት ነገር ይሄ ለራሷ ምን አገባንኛ። ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገች። ይሄን እመሰክራለሁ። ለሱሱ ስራዋ እንዲዘጋ ለእንትና አላረገችም። ስለ ባህሩም ልመጣልሽ ነው ስላነሳችሁ ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምኗ
ሁሌ ሱስ የሆነባትና ሪቻ ሴትዮዋን አውሬ አንዱን ስልኳን ባሏ ስለጠለፈባት በነበረ ሰዓት ሪች አንቺ እስኪ ያናግራት ሴትዮዋን እንዲህ ነው ቢያት እንምጣው ቢያት ምናምን ትለኛል። ከቤቷ ከጁኒ ነው ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ ነው። ገነት ከኢትዮጵያ መጣች ሴት ለምን እንደባበቃለን? ምን ችግር አለው ብናወራ? ሚዲያ ላይ እኮ መጥተናል። የስራ ሰው ነሽ። ይሄን ካረፍሽ አርፈሽ መቀመጥ ነበር። ስለዚህ ትሄዳለች። አካሄድ ነኝ እኔ አማጭ አካሄድ አልክድም። ሄጃለሁ፣ አሳይቻታል። ግን ብሯን ከፍላ የምታደርገው ለባል ለስራ ለርዝቅ ምናምን 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 ነው። ከዛ ተምታታባት። በዛ ሲበዛ ራሄል ልጣለው። እኔም አልኳት እዚህ ጋር የተስተካከለ ነገር አይደለም። ምንድን ነው? ለምን እሷ ናት የምትነግረኝ? ከወንዶቹ ጋር ስትገናኝ እሷ ናት እንግዲህ የምትነግረኝ። እኔ አብሬ አልገናኝም ማለት ስትገናኝ ስልሽ ሲያወሩ ማለት ነው ሲያወሩ ምትነግረኝ በቃ ማሪ ነገር የያሹ ነገር ጭራሽ የሚገለቡ ነገር ይቅርታ ጋር ወደ ውስጥ ልገባ ስለሆነ ሆስፒታል ላይ ማውራት አልችልም። ስትፈልጉኝ ወይ ሚስኮል ታደርግልኝ ይገባለሁ በምትፈልጉኝ ሰዓት እና አቡ እሷ አካሄድ ላይ አካሄዳለሁ አልካድ እኔ አቢባ ያረኩትን ነገር አልክድም። ያልሆነ ነገር ግን አያልሆንም። ከዛ ያኔ እኔ እና እሷ የገብርኤል ልጅ ፍቅር ነን። ሁሉን ነገር አልደብቃት እንዳለችሽ ለመኝታ ነው የምንለያየው። ሁሉን ነገር አልደብቃት ሁሉን ነገር ከዛ ባህር እንሂድና አጣሉት። የኔ ባል ለሚሉ ባል ባያነሱ ጥሩ ነው። አካሄድ እንጂ ያየው ነገር የለም ያልነው ካትም ሱሱ ምናልባት በቀደም ነግሮሽ ይሆናል። ካትም ጣሉ ሄዱ ተብለሽ ሊሆን ይችላል። ምን አልኩትኝ እኔ? አዎ ካትም ነው አልኩት። ገብርኤልም እንዲህ ነው እንኳን አላልኩትም። አዎ እኔ ያልኩት ገነት ምን ልጥሉ ነው? ለምን ባህር ገሪብ ነው? ምን ልሰሩ ነው? ባህር ሲለኝ ካትም ልንጥል ነው አልኩት። የሆነ ሰው ካትም ሰጣት እሱ ላለማስታወስ ልትጥለው ነው። አይሽ ወረቀት ምናምን ግን አላልኩም። ከዛ ለገብርኤል ስነግራት አንተ ናት ገነትንና ሁሉ እኮ እኔና የገብርኤል ልጅ እኮ እሱ አትጥል ምንም ይሄ አላነሳም። በፍቅር በነበርን ጊዜ አምተናል። ግን እነግራት ነበር ጓደኛዬ ስለነበረች እንዲያረግን የተፈሳውን በቃ ምንም እንደባበቀው ነገር የለም። ሁሉን ነገር እነግራታለሁ። ግን ለሱሱ የተደረገም ነገር የለም። ሀቢባ ገለልተኛ ሰው ካለሽ ወይ የዝች ድንገት ደግሞ አሁን የመጣው ፋሽን ምንድን ነው? ራሄል እየነገረቻት ነው ለሴትዮዋ። ራሄል አስቀድማ ነው ከተባለ ሴትዮዋ መቼም አላህን ትፈራለች። ድንያ ረመዳን ነው እንሂድ፣ ገለልተኛ ሰው አምጪ ይኬድ። ሴትዮዋ አንደኝ ሰው ግን ሚዲያ ላይ የሚወጣ ሰው አይደለም። ሚዲያ ላይ የማይወጣ ሰው ችግር የለውም፣ እናካሂዳለን። ሀቂቃ ይውጣ ይምጣ። ገነት እዛ ጋር ለሱሱም አላረገችም። አሁን አንቺን አልጠይቁሽም አይደለ? እሺ ሴትዮዋ ለገነት እኔ እንዳሰራውባት ነግራታለች? አልነገረቻት። ይሄን ብቻ መልሽልኝ። እኔ ከሰርችባት አልነገረቻት አላለችም። ገነት እራሷ ናት ውስዋስ። እናቃታለን፣ ምናቃት እናቃታለን። ሱሱ ገነት ለሴትዮዋ እውነት እኮ እያወራሁ ገባሽ? ሱሱ ገነት ሀቢባ እግዚአብሔርን እኔ ከበላው ወደ ሀብ እየወጣ ነው እኮ ሀቀሽ ሱሱ ትናገር። ራሄል እስካሁን ራሷ የሰራችሁንም ኃጢአት እውነት እየተናገረች ነው። ሰው የራሱንም ኃጢአት እያወራ ከሆነ ይዋሻል ብለሽ ታስቢያለሽ? ራሷን ሀቢባ ተናግሬያለሁ። እንግዲህ ጠንቋይዋን እናመጣት እዚህ ጋር እኛ ሀቢባ ልንገርሽ፣ አካሄደችኝ ራሄል ለሚለው እኔ አካሄድ ነኝ። አውቶቢስ በይ አመላላሽ ነኝ። ደዊ ስልኬ ተጠልፏል። አንደኛው ቦይ ገነት እቺ ልሳን ትዘጋለች ነገር እየጾምሽም ከሆነ ልሳን ይገለበጥና ለነገሩ ሀቢባ አሁን እኮ እኛ ለጸብ ስለምንፈላልግ አንተማመንም እኮ። ከኔ የሚጠበቀው ሀቁን ላውጣ ሉራ። አንቺ ብቻ ሀቁን ተናገሪ እንጂ የማንንም ስም ሳትጠሪ ገነት ሳቲ ሱሱ ሳቲ አንቺ በራስሽ ሀቅ። እኔ አካሂጃለሁ አላካሄድኩም አልልም። ሁሌ ደግሞ ደዊ እንደዚህ ጠይቂያት እስኪ ህልማየው አልጋዬ ስር ጥቁር ነገር ተኝቶ ጠይቂ ምናምን ሲባል ጠይቃለሁ፣ አልዋሽም። ሴትዮዋ ጋር ደዊ ስባል ደውላለሁ። ተላላኪ ነኝ፣ እላካለሁ፣ አካሂዳለሁ። ገነት ታክሲ ትከፍላለች፣ እኔ አልከፍልም። ትከፍልልኛለች፣ ታካሂደኛለች። ያኔ ስለምትጋብዘኝ ምንም ስለምትለኝ አብሬ ጥፍ ብያለሁ፣ አልዋሽም። እፍ ብያለሁ። ግን ሴትዮዋ ሀቡ አንድ ሴት ልጅ አለችን፣ እሷን አያሳየኝ እዚሁ በተቀመጥኩበት አድርቆ ያስቀረኝ። እኔ ውሸት አልወድም። ለሴትዮዋም ዝልም ነው። ድንያ እየጾመች ከሆነ አምላኳም ያዝንብኛል። ስለ ሱሱ ልጅ ያለው ገነት ጥላዋን አታምንም። ሀቢባ ጾመኞች ስለሆንን አንቺ ሲጀመር ሀቡ አንድ ነገር ልንገርሽ፣ እኔ አልጾምም። እኔ ተናግሬያለሁ። ምን ዘመን እንደማልጾም ስለነሱ ነው የማወራው። አንደኛ ሴትዮዋ ስለ ሱሱ ይኸውልሽ መታረቅ ወይ ስለፈለገቻት ሱሱን ሄካን ብታምሩ አላውቅም እኔ ምን እንደተፈጠረ። ግን አካሄደች ለተባለው
አዎ አካሂጃለሁ። ባህር ጣልኩት ላለችው ወስጃታለሁ። ስትወረውር አላየሁም ባይኔ። ምናልባት እኔንም ልትዋሸኝ ፈልጋ ሊሆን ይችላል። ባህር አካሂጃለሁ። አንደኛ አካሂጃለሁ። ሁለተኛ ነገር ወረወረች። ከዛ እኔና እሷ የገብርኤል ልጅ ነው እንዴ ሶፍትስ ቢሆን የወረወረችው ተባብለናል። እመብርሃን እመቤቴ ለገብርኤል ይሳማክራል። ጓዴ እንዴት አመንሻት? ምናልባት እኮ ሶፍት ይህን ያለው እኔና የገብርኤል ልጅ አሁን አቢባ እሷን ነው ዝም ብለሽ ስታዳምጫት ለምን ሀቅ ነው። ከዛ ያንቺን ደግሞ እድል እንሰጥሻለን እኮ ገነት ሙሉ ትናገራለች። በሙሉ ለእሷ ነው እድሏን እየሰጠሽ ያለች። እናረጋትና ገነት ለአንቺ እድሉ እንሰጥሻለን። በተራ ነው ፈለገ ይውጣ በቃ ሚዲያ ላይ ተናገሪ። ራሄል እስከ መጨረሻው ተናግረሽ ጨርሻለሁ ስትይ ዝምት ይጣ። ከዛ የገነት ተራ ደግሞ ገነት ወደ ለተጠየቁት ነው የምመልሰው። ሴትዮዋ ስለ ሱሱ አላወራችም። አንደኛ ነገር ገነትን አካሂደሻለ ያለብሽ ገና ደግሞ እየተሰጠ ያለው ገነት ሰማ እየፈረደ ነው እንዳይወጣ ራስሽ ነሻ። በቃኝ ጨርሻለሁ ያልሽው እኮ ጨርሻለሁ ብለሽ እኮ ነው ለተራ የሰጠዋት። ጨርሽ እስከምትጨርሽ ማውራት ትችያለሽ። ራሄል አንዴ ዝም በይ። እስከምትጨርሽ ገነት ሙሉ አየሩ ይሰጥሻል። እኩል ነው የሚሰጠው። አንቺ አጭር አውርተሽ እኔ ብዙ ወሬ አልችልም በቃኛልሽ። ይኸው ሪከርዱ ማውጣት ትችላለሁ እኮ እኔ ላይቭ ሪከርድ እኮ አለኝ። አንቺ ነሽ እኔ ብዙ ወሬ ላይ ብዙም አይደለሁም ብለሽ በቃኛልሽ። አንቺ ጨርሻለሁ እስከምትይ ድረስ ጊዜ ይሰጥሻል። ራሄልም ጨርሻለሁ እስከምትል ከዛ ሱሱ ትቀጥላል። ጨርሻለሁ እስከምትል አንድ ሰው ጨርሻለሁ ካላለ ወደሚቀጥለው ሰው አንሄድም። ጨርሻለሁ ስላልሽ ነው ራስሽ። እሺ ራሄል ጨርሰሻል? አሁን ጨረስኩም። ለምን ሀቢባ ምናጥራዋ ይጥራ። አሁን እኮ እዚህ ጋር ዝም እንዲባልና እንዲለባበስ ነው። ከዛ ደግሞ ነገ ደግሞ ሌላ ነገር እኔ ከነገ ከዛሬ በኋላ አንድም ሰው መጥቶ እንዲያወራልኝ አልፈልግም። እዚሁ አጥርቼ እዚሁ ጨርሼ ጀበናና ስኔን ይዤ እወጣለሁ። ላይቭ ላይ የሚከተለኝ አካል ይከተለኛል፣ ማይከተለኝ ድሮም አይመጣም። ከዛሬ ከዚህ ከላይቭ በኋላ ግን ማውራው አካልም እኔም የነሱን ስም አላነሳም፣ እነሱም ስሜን እንዳያነሱ። በርቀት ነን። አሁንም ርቀታችን እንድንጠብቅ ነው የምፈልገው ሀቢባ። አንድ ነገር ሲፈጠር አንቺ ጋር እመጣለሁ፣ ህዝብ ታቀርቢልኛለሽ። ይሄ ነው ገነትን ጥያቄሽ። አካሂደሻል ወይ? አዎ አካሂጃለሁ። እኔ ለራሴ ምንም ያደረኩት ነገር የለም። ለራሴ እንኳን ይጠቅምሻል ለሰው አይደል ለምናምን ብላ ስታይ እስኪ የገብርኤል ልጅ ዛሬ መቼም ሁሉ ነገር እየካደች ነው። አላቅም ለክሯ ከሆነ አቃጥዬ በፎቶ ለገነት ራሱ እግዚአብሔር ቆይ ልንገርሽ ውዴ፣ አንቺ ገነት ሰጠችኝ ብለሽ ወረቅ አሳየውሽ ታውቃለህ። ሀቡ ልክ ናት። ሞዴሬተሮች ቅድም አንዴ ትናገር ሞዴሬተሮች። እሺ ሚዩት አብሪ ፍሬ ይቅርታ፣ ያለ ተራሽ ስላበራሽ ሞዴሬተሮች ሚዩት ያደረጉሽ። እሺ አቃጥላለች፣ ልትመሰክርልሽ ነው ሚዩቱን ያደረጋቸው። እውነት ነው የምናገረው። ይኸውልሽ እኔ ስታቃጥኝ ነው እንጂ አየሁ ስሰጥሽ አላየሁም። ግን እኔ ፍሬ ይኸውልሽ ቆይ ገነት ሰጠችኝ ወረቀት አቃጠልኩ ብለሽ እንጂ ስሰጥሽ አላየሁም። አላየሽም? ትክክል። ስንቀባበል አላየ። ይህን እኮ ነው እያልኩ ነው። ሀቅ ይውጣ። ስንቀባብ ከዛ በቃ ጓዴ ፈቃደኛ ካለሽ እንኳንም አቃጠልሹ ብለሽኛል፣ እንኳንም ቀረብሽ ብላኛለች። አኪድ እቺ ልጅ ግን በዛ ሰዓት እኔና ገነት ጠፍ ያለን ጓደኛ እንደነበረ ፍሬ ታውቃለች። ለፍሬ ከምሰጠው ጊዜ በላይ ከገነት ጋር ነበር ጊዜ የምሰጠው። ገባሽ? ግን አቃጥያለሁ። እኔ አልፈልግም እንደዚህ አይነት ነገር ብዬ፣ ገነት ግን በቦርሷ ይዛ ከበደኝ ምናምን ስትል ባህር ሄድን እኔና ፍሬ። እንደውም እንዴ ጓዴ ሶፍት ቢሆንስ ምናምን ቢሆንስ ብለን እኔ አሁንም አቡ ያን ያማነውን ነገር ማውራት አለ። አቡ አንዴ አላማ አንዴ ነው። እሺ ራሷ ጦንቃይ ቤት ይዛኝ ሄዳ አንቺ እኮ ከኢትዮጵያ ጀምሮ ሰው ያቅሻል። ራሷ ጦንቃይ ቤት ይዛኝ ሄዳ መድኃኒት አሰጥታኝ ሄጄ ባር የጣልኩሽ ሴት እኔ ለእሷ ነው እኔ እንቺ ይህንን ብዬ የምሰጠ ገነት። አንቺ እኮ ማንም ሊያሰራሽ አላለችም። ለራስሽ ለእኔ ሰጠችኝ አለች እኮ ለእኔ ሰጠችኝ አለች። እንዴት እሷ ለእሷ የሰጠሻት ከእንትን ይጠብቅሻል፣ ከመጥፎ ነገር ምናምን በአቅ ኖሮ ማለት ነው። እች ወሬኛ ሆነች ማለት ነው። አንቺ ወሬ ስለምታበጂ ውሸት ስላለብሽ ለምን ስድብ ጀምረውን እኮ ህጉን ሰምተን ይኸውልሽ
እዚህ ጋር 16 ሺህ ምናምን ህዝብ እራሱ ሰምቶ ይፈርዳል እንጂ አንቺ ቀድመሽ ስለማጾም ስትይ እዚህ ጋር የእሷን ኃጢአት አይደለም እኛ ልንዘረዝር እዚህ ጋር የተቀመጥ ነው። ማን ነው ጥፋተኛ የሚለውን ለማየት አይደለም። ስለዚህ አለመጾሟን ራሷ ቀድማ ተናግራለች። ይሄ በእሷና በፈጣሪዋ መካከል እንጂ ማንም አይመለከተውም። አንድ ሰው ቢጾም ባይጾም አሁን እሷ ጠንቋይ ቤት እሄዳለሁ ከዚህ በፊትም ተናግሬያለሁ። ቲክቶክ ላይ ሚዲያ ላይ ወጥቼ ተናግሬያለሁ። እኔ ጠንቋይ ቤት እሄዳለሁ ማንም አያገባውም የኔ ህይወት ነው ብላለች። ትክክል ነው፣ መብቷ ነው። በእሷና በፈጣሪዋ መሀል ነው። አልካደችም። ጠንቋይ ቤት ሄዳለሁ፣ የሁሉም ጠንቋይ ቤት አመላላሽ አውቶቢስ ነኝ። አዎ ገነትን ወስጃታለሁ። ግን ሴትዮዋ አላለቻትም። ሱሱ አሰርታብሻለች እንደዚህ ብላ አላለቻትም። አቢባ እራሷ ለሴቲቷ ብላት፣ እኔ እንደውም ሴቲቷን አላመንኳትም። እሷ ደውላ ቁጥሯ ስላላት ደውላ ማለት ነው እንዲህ ሴትዮዋ ነው እኔ